በመቀሌ ከተማ ቀበሌ 05 አካባቢ በግዳጅ የታፈኑ ወጣቶችን በጫኑ አውቶቡስ ላይ ድንጋይ በወረወሩ እናቶች ላይ የህግ እርምጃ እንደሚወስድ የመቀሌ ከተማ ከንቲባ ኃይለ አረጋይ በይፋ አስታወቁ። ድርጊቱ የሚያሳየውን ቪዲዮ በማህበራዊ ሚዲያ ላይ ከፍተኛ ቁጣና መነጋገሪያ መፍጠሩ ይታወሳል። ከንቲባው በሰጡት መግለጫ ድርጊቱ በማህበራዊ ሚዲያ እንደሚወራው ወጣቶችን የማስገደድ ጉዳይ ሳይሆን የጸረ ትግል አካላት የተቀናጀ የፖለቲካ ሴራ ነው ብለውታል። በከተማ ውስጥ የትግራይን አጀንዳ ለመጥለፍና አንድነትን ለመሸርሸር የሚሰሩ የተደራጁ አካላት እንዳሉ የገለጹት ከንቲባው በአውቶቡስ ላይ ጥቃት ከሰነዘሩ እናቶችና ግለሰቦች ላይ በአሁኑ ሰዓት ጥብቅ ምርመራ እየተደረገ እንደሚገኝና ተጠያቂነትን የማረጋገጥ እርምጃ እንደሚወሰድ ገልጸዋል። የቱሪስቶች መዳረሻ የሆነችው ውቧ የሐዋሳ ከተማ ታላቅ ስኬት አስመዝግባለች። የሐዋሳን ሐይቅ ዳርቻ ይበልጥ ለማስዋብና ለቱሪዝም ምቹ ለማድረግ በተደረገ የገቢ ማሰባሰቢያ ዘመቻ በ3 ወራት ጊዜ ውስጥ ብቻ ከ1.2 ቢሊዮን ብር በላይ መሰብሰቡ ተበሰረ። የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነ በአዲስ አበባ ስካይላይት ሆቴል በተደረገው ደማቅ የምስጋና ዝግጅት ላይ እንደገለጹት ይህ ታላቅ የገንዘብ መጠን ሊሰበሰብ የቻለው በህዝቡ በባለሀብቶችና በደጋፊዎች ከፍተኛ ርብርብ ነው ብለዋል። ከንቲባው ለዚህ ታላቅ ዓላማ መሳካት ሌትና ቀን የደከሙ አካላትንና የገንዘብ ድጋፍ ያደረጉትን በሙሉ ሲያመሰግኑ በከተማዋ ስም ስለ ፍቅር በፍቅር እናመሰግናለን በማለት ልባዊ ምስጋናቸውን አቅርበዋል። ይህ ፕሮጀክት የከተማዋን የቱሪዝም ገጽታ ወደ ላቀ ደረጃ ያሸጋግረዋል ተብሎ ይጠበቃል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪን በሞስኮ ተቀብለው ለማነጋገር ዝግጁ መሆናቸውን ክሬምሊን አስታወቀ። ይሁን እንጂ ዜሌንስኪ ለስብሰባ የሰነዘረውን የኮንስታንቲኖቭካ ከተማ ምርጫ ውድቅ በማድረግ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የሩሲያ ዋና ከተማ ሞስኮ እንጂ ኮንስታንቲኖቭካ እንዳልሆነች ልናስታውሰው እንወዳለን ሲሉ በቀልድ መልኩ ውድቅ አድርገውታል። ሞስኮ እንዳሳሰበችው ይህ ስብሰባ ሊካሄድ የሚችለው ዜሌንስኪ ለቀላል የፖለቲካ ትርኢት ሳይሆን ጦርነቱን ለማቆም ኃላፊነት የተሞላባቸውና ከባባድ ውሳኔዎችን ለመወሰን ሲዘጋጅ ብቻ ነው ብለዋል። የክሬምሊን ጠንካራ ምላሽ የመጣው ዜሌንስኪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በስልክ ተነጋግረው ጦርነቱን ለማቆም እውነተኛ እድል አለ ካሉ በኋላ መሆኑን አጋጣሚውን ወደ ከረረ ስልታዊ ፉክክር ቀይሮታል። ክስተቱ በቀጣዩ ሳምንት በቱርክ ከሚካሄደው የኔቶ ጉባኤ በፊት መፈጠሩ ደግሞ የዲፕሎማሲ እሽቅድድሙን ካሁኑ አበርትቶታል። የብሪክስ አባል ሀገራት ከምዕራባኑ በተለይም ከናሳ ፍጹም ነፃ የሆነና የአባላቱን ሉዓላዊነት የሚያስከብር የብሪክስ የህዋ ምክር ቤት መመስረታቸውን በህንድ ቤንጋሉር ከተማ በይፋ አውጀዋል። ይህ እርምጃ የህዋ ፉክክሩን ወደ አዲስ ምዕራፍ አሸጋግሮታል። የህንድ የቻይናና የሩሲያ ሳተላይቶችን ያጣመረው የጋራ ሳተላይት መረብ እንደ ኢትዮጵያ፣ ኢራንና ግብጽ ላሉ አዳዲስ አባላትን በሚያካትት መልኩ በይፋ እንዲሻሻል ተደርጓል። ይህ መዋቅር እንደ ኢትዮጵያ ላሉ ሀገራት ለአየር ንብረት ለውጥ፣ ለአደጋ ጊዜ አስተዳደርና ለግብርና ልማት የሚረዱ ከፍተኛ ጥራት ያላቸውን የሳተላይት መረጃዎች በነፃነት ለማግኘት ትልቅ ዕድል ይፈጥራል ተብሏል። በተጨማሪም እንደ ኢራን ያሉ ማዕቀብ የተጣለባቸው ሀገራት ከአሜሪካ ቁጥጥር ውጭ የሆነ የሳተላይት ዳታዎችን ለመለዋወጥ ያስችላቸዋል።